እንዴት ነሽ ታዲያ? እንዴት ነህ? ተስማማሽ ሀገሩ? ምን ነው አይስማማትም ብለህ ጠብቀህ ነበር እንዴ? ምንድነው? ኧረ እኔ እንደዛ ማለት ፈልጌ አይደለም እንዴ ረጋ በይ እንጂ እንዴ። ወንድም ምን ልታዘዝ? ማኪያቶ። ኦኬ። የሴት ድምጽ ነው የምሰማው? ኧረ አይደለም። ገና ለገና እግሯ ከሀገር ወጣ ብለህ ከሌላ ሴት ጋር ግንኙነት ጀመርክ ማለት ነው እንዴ? እና በቃ በጣም ደስ የሚል ቀን ነበረ። በስመ አብ ስማማት ወይ እስቲ ሲስተም ጥራልኝ። ዳኔት ነክ ዳናይት ነክበር እንዴት መጣልህ? ብዙ ጊዜ ሚዲያ ላይ ምናምን ሳይ ደስ የምትለኝ ሴት ነች። የሴት ስም ሲባል የሷ ስም ነው የሚመጣልህ። ቲቪ ላይ ባላ እንዴት ነው ስም አልጠራህም? የሴት ስም ጥራልኝ ነው ያልኩህ አይደለ? ነው ሴት አይደለሽም ነው ያው የመሰለኝ የሚታወቅ ሰው ምናምን መስሎኝ። ከኔ ውጪ ነው የምትፈልገው እንዴ? አንቺ እኮ ለኔ ሴት ልክ ነሽ። ምን ለማለት ነው? አንቺ እኮ ማለት ነው ዶክ ሻሽ ተረጋጊ ዶክ እባክህ መልካም ዜና ዶክ መልካም ዜና እባክህ የሄደ መመለስ አይቻልም ማለት ምን ማለት አያትሻር እንዴ ወይኔ ጉዳቴ ወይኔ አማጂ እንደዛ እኮ አይደል አማጂ እኔ አልሰማም እኔ አልሰማም አማጂ እኔ አልሰማም አያቴ እኔ አልሰማም አያቴ እኔ አልችልም አያቴ እኔ አልችልም አያቴ እኔ አልችልም አያቴ እኔ አልችልም አማጂ ምን ያስከፋል ያንቺ ደስታ ለኔ ተርፋ ባሰለ አማጂ መረጋጋት ነው ያለብሽ። ደሞ በልሽት ነው ይላቃለው እናቴ በቃ እሺ ዶክ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳ እንትን ስንት ሜትር ናቸው አባባ? ለምንድን ነው ለሬሳ ሱፋና ሰፋ ለመቀለ ኮፈን ነው እንጂ ለሳጠ በቃ እሺ ተነጂ በቃ አፋፍሶ መቅበር ነው በቃ እንቅበራቸው አያቴ አማቼን እንቅበራቸው ምንድነው የምሰማሽ? እየወሰለትሽ እኮ ነው ያዝኩሽ። ምንድነው የምሰማሽ? እሺ አሁን በእኔ ትፈርዳለህ? እኔ ነኝ ጥፋተኛ? ለምን ማን ጥፋተኛ ታዲያ? ሲመጣ አትምጣ ነው ቤቱ እኮ ነው። እረሳው እንዴ? ባሌ እኮ ነው። ባሌ ነው? ውሽምዬ አትደልኝ። ውሽምዬ ባጥር ዘሎ ሲሄዱ ሽሜ ደስ ይላል በሚል ኋላ ቀረ 100 ዓመት የሞላው አባባል እኔን መደለል አቁሚ። ይገርምሻል። በኃይለ ሥላሴ ተሰደድን፣ በኃይለ ሥላሴ አጥር ዘለን፣ በደርግ አጥር ዘለን፣ በአብዮቱ ጊዜ ራሱ አሁን ቅርብ ጊዜ በኢህአዴግ አጥር ዘለን። እስከ መቼ ነው ውሽማ አጥር የሚዘለው? ለደስታ አይደል እንዴ የምንለፋው? እኔ በሱ ሰዓት መጥቻ አውቃለሁ። እሱ ከስራ በሚገባበት ሰዓት መጥቻ ይሄ ሰዓቴ ነው አይደለ? ለምን ሰዓቴ ማታከብሪልኝ? በጣም ብልግና ነው። አምኜሽ ነበር። እኔ ነኝ ታማኝ አንድ ያለው ውሽማ እኔ ባልሽን ውሽማ እኔ ላይ በጣም ነው ማዝም። ያኔ ፍቅር እንዴት እኮ እንደምወደው የኔ አባት ደግሞ በቅርቡ ልንጋባ ስለሆነ የእሱ አጃቢ ትሆናለህ። የሱ ትሆናለህ ወይ ማጀብ ሞቶ ለቅሶ ላይ ሙሾ ባወረድኩ። አጅቧል። አንዴ ስልክ ላንሳቅ። እሺ ሄላ ሰላም፣ የዮሴፍ ጮኛ ነሽ? አዎ ነኝ። ቶንሲሉን ታሞ ሆስፒታል ገብቶ ነበር። ወይኔ አባት። አዎ ቶንሲል እኮ ትመላለስበት ነበር ሆስፒታል ገባ። አዎ የምትመላለስበት ቶንሲል ላይ መለስ ይዘው ሄዳለች። ምን? ናይ ባክሽ ሬሳሽን ሰብስቢ፣ ቦታ ይዞብናል። ብዙ ታማሚ አለ። ምን? ወይኔ ጉድ! እርግጠኛ ሆኜ አታልቅሽ። እርግጠኛ ሆኜ አታልቅሽ። አባትሽማ በሕይወት አለ። የኔ ባል ተይ በድን ባል አይባልም። ተይ ስንት ነገር አቅደን ስንት ነገር አስበን ትሄዳለህ። ምን እቅድ አለ? ከዚህ በኋላ ካንቺ ይልቅ ላፈሩ ይቀርባል እሱ። ወይኔ ጉድ! ላፈሩ ቅርብ ነው። ወይ ያላ ወጣት አይሙት ፍቅር ምንድን ነው? ወጣት አይሙት። እንዴ የነፍቴ ነው ለምን አባሩ ቴክስት ማመልሰው ልጅ ሀገር መስለሽኝ ጻፍኩልሽ። አዋቂ መሆንሽን ሳቅ ፈታው። በቃ ምንድነው? ማን አዋራኝ አለ? ማን ነው ሱሰኛ አለ? መጀመሪያ ወሱሰኛ? አዎ
በ40 ዓመት መወስወስ አለ። እኔ ወስዋስ የሚባል 40 እኔ እኮ 500 ካሬ ላይ ተንጣለለ ቪላ ቤት ብቻዬን የምኖር ሰው ነኝ። 3 መኪኖቼ እኮ ናቸው ልጆቼ። 3 መኪኖች? አዎ 3 መኪኖች። ምንድን 3 መኪና ብቻሽን ስታሳድጊ እኔ አባት ሆናችኋለሁ። ለቤቱ ባለቤት ሆነዋለሁ። ከዚህ በኋላ ቴክስት ትመልስልኛለህ ማለት ነው? ትላልቅ ሰዎች ነን እኮ የ17 የ18 ዓመት ፍንዳታ ቴክስት ይጻጻፍ አይጂ ላይ ቴሌግራም ላይ እኛ በአንድ ጣራ 500 ካሬ ጥለን በአንድ ጣራ ላይ በአንድ ጎጆ አንኖርም እና አብረን እንኖራለን። ስንት ነበር ያልሽኝ እድሜሽ? 35 35 ተይ እኔ ሰማሁት 25 ነው። እኔና ገና እኮ ነሽ እሸት እኔ እሸት በቃ ናኒ ከኔ ጋር ነው you can live without it yeah ነው። እዚህ ግቢ ወይ ሪሴፕሽን የለው ወይም እንዴ ጋሼ እንዴ ምን ሆኖ ነው? ሞተው ነው አንተ ልጅ እንዴ? ለምን ደማ አትፈታኝ? በላይ አንተ ነህ እንዴ? በላይ ወረድብህ አንተ። ምንድነው? ምን አባቴ ላይ አድርግ? ምንድነው? ስራ ቦታ የመጣ አይ ይኸውልህ ፋይልን እልክልሃለሁ። በል ፋይል ሪሴፕሽኖቹ ጋር ሂጅ። ሪሴፕሽኖቹ የሉም እና እንትን መከላከያ አጣው። በእናትህ መከላከያ ሰው አስቀምጬ ነው የመጣሁት ሩም ይዤ ሰፈር ሂጅ እናገራለሁ። አታዋርደኝ እና ተረተራለህ። መከላከያ እኮ ነው ያልኩህ። ምንድን ነው ቀመም ማይፋይ ነው መከላከያ እንዴ ያልከው? ቀመም ማይፋይ M13 ፕሮ 4G ምንድነው? ወደ ስልጣኔ መጠጋት ነው አይደል? አላማ መንቃት ነው አይደል? እኮ ይኸው መከላከያ በቃ ከግሎባላይዜሽን ርቃል ወንድሜ። ሰግጣ መቅረት ነው። ከሰፈር ሰው ላድን ብዬ ነው። አይ በጣም ነው የጠቀምከኝ። አላገልከኝ። እሺ ምን ይላል? 3000 ምን ይላል? 3000 አምፒር ለ8 ሰዓት ያለ ማቋረጥ ብራዘር 5000 ኢትዮጵያ ብር ነው። 5000 ብር ብቻ ነው የምከፍለኝ። ከዛ በኋላ ይኸውልህ 30 ጂቢ ፍሪ ኢንተርኔት አለው። ኧረ እባክህ ንቅት ነው የምትለው። ይኸውልህ ነቀው በአንድ ጊዜ 8 ዲቫይስ የሚያስጠቅመው ለስልክ ለነዛ ከካም ጓደኞች። እሺ አይ ይኸውልህ ህይወቴን አቅልለልኛል። በዚህ ግን ዛሬ የሚያስፈልገኝ 1 2 መከላከያ ለሷ። ከዚህ ሌላ መከላከያ ትራጋዝ ቤት እንዴ ትራጋዝ አንተ ምንም አትረባም። ሳትዘጋጅ ትቀጥረኛለህ እንዴ? ዝርክኩኝ ስሚኝ ቤት አሬ እኮ የተሻለ እኮ ነው ከሱ። አራተ እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪያ እንዴት እንደምወድሽ እኮ ይኔድ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይኸውልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድን ነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይኸውልሽ አንቺን ያናቅ። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይኸውልሽ እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው የተሻለ። ልክ ዛሬ እንዳለችው እንዳምሮ ገርል ፍሬንድ ንቅልች ተፈነከተናለች።